አንተ ምን ልዛለ ዳይመንድ ምንድነው የፈለግ ድንጋይ ውስጥ ገብተህ ትቀመጣለህ? ምንድነው የምትጠጋጋኝ? አንቺ ግን ከሸቤ ከወጣሽ በኋላ የሌለን ያፈላሹ ምንድነው? እዚህ ድንጋይ ዙጲ ጂኒ ጃንካ ቁልቋል ምናምን። አንተ አራዳ እንደሆንክ እኔም አራዳ ነኝ። እሺ ዳይመንድ ተለጠፈብኝና መጥቶ ደግሞ እንትን ብለሽ ምናምን ተጠጋሽኝ ተደገፍሽኝ ትላለህ እንዴ? ኧረ እንዴት ማሸቤ እንደነበርሽ አየነው እኮ እንዴ። ፈነከትሽን አይደል? ተፈነከተ ዝም አለ ወያደዬ። ይኸው ሰርጉን በሰላም አልፎ እኛም በሰላም ደብረ ዘይት ገብተናል። እና ምን አዲስ ነገር አለ ጓደኛዬ? ስሚ ቤኪ ደግሞ ሰላም እያለች ነው ብዬልኝሽ። ሰላም ሰላም ውድ አዴ ድራማ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አድናቂዎቹ እንዴት ናችሁ? ሰላም ናችሁ ወይ? አዴ ድራማ እንግዲህ በጣም አሁን አሪፍ ሁኔታ ላይ ነው ያለው። ሊሊና ቤኪ ተጋብተዋል። እንዲሁም ደብረ ዘይት ለሽርሽር ሂደዋል። በጣም ነው የሚያምሩት። በጣም ደስ ይላል። ሌሊ ከዚህ በፊት ኤላን በጣም ጎትቷት ነበረ እና የእሷን ደስታ የሚያስደስታችሁ ኮሜንት ላይ አሳውቁኝ። እኔ በነገራችን ላይ ሌሊን በጣም ነው የምትመቸኝ። በጣም ታሳዝነኛለች። በጣም መልካም ሰው ናት እና አሁን ደግሞ እሷን የሚወዳት የሚያከብራት እንዲሁም የሚጠብቃት ቤኪን ስላገባች እጅግ በጣም ደስ ብሎኛል። እንግዲህ እናንተም እንደኔ ደስ ያላችሁ ሌሊና ቤኪ በመገባታቸው ደስተኛ የሆናችሁት እንዲሁም ኬት ሆናችሁ እንደምትመለከቱት ቪዲዮውን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ እኔንም አበረታቱኝ። ዛሬ እንግዲህ እንዳያችሁት ዛሬ ፓርክ በጣም ደስ የሚል ቆይታ ነው። እንዲሁም ዳይመንድና ኩኩሻም እንግዲህ ፍቅር ጀምረውልናል። ኩኩሻን ዳይመንድን ኩኩሻን በጣም እንደወደዳት ፎንቃ እንደገባለት ለዶክተሩ ደግሞ ሂዶ ነግሮታል። ዶክተር ጉዶን ኩልህ አክመኝ በር ለምን አትኳክታ አትገባም ወይ ሲል ኦልሬዲ ለማንኳካበት ጊዜም የለኝም ብሎ ዳይመንድ በጣም ተጨንቀዋል። በኩኩሻ ፍቅር ማለት ነው። እና የኩኩሻ ፍቅር በጣም ጨርቅ ሊያስጥለው ነው። ዳይመንድ በጣም ደስ ይላል። ፍቅር ደግሞ ደስ የሚል ነገር ነው። ከጥላቻ ፍቅር ይበልጣል። በጣም ደስ ይላል። እና ዶክተር ደግሞ እየመከረው ነበረ። አይዞህ ዳይመንድ ተረጋጋም ብሎም እየሳቀበትም ነበረ። እንትን እያስተባበረውም ነበረ ማለት ነው። አየህ አይደለም ፍቅር ማለት እንደዚህ ነው። አንተም ደርሶብሃል። እኔም እዛኔ ፍቅር ይዞኝ አንተ ስትቀልድብኝ ነበረ፣ ስታሾፉብኝ ነበረ ብሎ ዶክተርም ለዳይመንድ እንደዚህ አለው ማለት ነው። ዳይመንድ ደግሞ ዶክተርዬ አክመኝ፣ እኔ እንግዲህ እዚህም በፍራሽም አንጥፌ ትንሽዬ ጨርቅም አንጥፌ ቢሆን እዚሁ ክፍል ውስጥ ስጠኝና እዚሁ ልኖር ኩኩሻን እንዳላይ ብሎ ፍቅሯ ልቤን በጣም ልቤ ድው ድው እያለኝ አሁን እሷን ሳያት ልቤ ድው ድው ማለቱ አይቀርም እያለ ለዶክተርዬ እየነገረው ነበረ። እና ዶክተርዬ እና አይዞህ ምናምን ብሎ እያስተባበረ ነበረ። በጣም ደስ ይላል። ግን ዳይመንድ